ጤና ይስጥልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች፣ ይህ የሁበና ፕሮግራም ነው። ከሁበና ፕሮግራም ጋር ነው ደግሞ ተስፋዬ ደረሳ ነኝ። የዛሬው የሁበና ፕሮግራማችን ከዚህ ቀደም አልፎ እናደርግ እንደነበረው ውይይታችን በአማርኛ ቋንቋ ይሆናል። ባልደራስ የሚባለው ድርጅት ባለፉት ቅርብ ሳምንታት በተለይም በዚህ በውጭው ዓለም በተለይም ደግሞ በሰሜን አሜሪካ የተለያዩ ከተሞች ሲያካሂድ በነበረው ስብሰባዎች ላይ ቄሮን በሽብርተኝነት እና በጄኖሳይድ ወይም ዘር ማጥፋት ወንጀለኝነት ሲወነጅል እየተሰማ እየታየ ነበር። ከዚያም አልፎ አንድ ቡድን አደራጅቶ ይህ ወንጀላው ለተባበሩት መንግስታት ድርጅት በተለይም ጉዳዩ ለሚመለከተው አካል እንዲደርስለት ጥረት ሲያደርግ ነበር። ይህንኑ ምክንያት በማድረግ በዚሁ በሰሜን አሜሪካ ማለትም በካናዳ እና በዩናይትድ ስቴትስ ያሉትን የኦሮሞ ማህበረሰቦች የሚያሰባስብ የኦሮሞ ኮሚኒቲ ማህበር በሰሜን አሜሪካ ኦሮሞ ኮሚኒቲስ አሶሲዬሽን ኢን ኖርዝ አሜሪካ አንድ መግለጫ አውጥቷል። ይህንኑ መግለጫ ምክንያት በማድረግ በተለይም ደግሞ ማህበሩ በመግለጫ ውስጥ ካስቀመጣቸው አብይ ነጥቦች አንዳንዶቹን ይህንን ባልደራስ የሚባለውን ቡድን የሚመለከትና በተለይ ደግሞ ለምን ይሄ ወንጀላ በቄሮ ላይ አነጣጠረ፣ ከዚያም ባሻገር ይህ ባልደራስ የሚባለው አካል አገር ውስጥ በአንዳንድ የጥፋትና የወንጀል ተግባራት ከተሰማራውና ቄሮንም ስም ከማጥፋት ሙከራዎችን ከሚያደርግ ሌላ ህቡ ድርጅት ማለትም ሳተናው ከሚባለው ድርጅት ጋር ምን አይነት ግንኙነት ይኖረው ይሆን የሚሉትን ለመመልከት ሁለት እንግዶችን ይዘን ቀርበናል። አንደኛው ዶክተር ጉሉማ ገመዳ ናቸው። ዶክተር ጉሉማ ገመዳ የጠቀጥኩት ኦሮሞ ኮሚኒቲስ አሶሲዬሽን ኖርዝ አሜሪካ የቦርድ ሊቀመንበር ናቸው። ከዚያም ባሻገር አገር ውስጥ በነበሩበት ጊዜም አሁን ደግሞ ባሉበት አገር በሚሽጋን ዩኒቨርሲቲ የታሪክ ፕሮፌሰር ናቸው። አቶ ተሾመ ዲሜ የቄሮ ብልሱማ ኦሮሞ ዓለም አቀፍ ትብብር ግብረ ኃይል አባል ናቸው። በሙያቸው ደግሞ ከሀገር ከመውጣታቸው በፊት በነቀምቴ ዩኒቨርሲቲ የማህበራዊ ጉዳዮች ግብርና ነክ ማህበራዊ ጉዳዮች መሰለኝ ባልሳሳት መምህር ነበሩ። እናንተ ከኛ ጋር እንድትቆዩ በአክብሮት እየጠየቅን ወደ ውይይታችን እንገባለን። ሁላችሁንም ከሁሉም በፊት ሁለታችሁንም በኦሮሚያ ኒውስ ኔትወርክ በሁበና ፕሮግራምና በአድማጮቻችን ስም ለጊዜያችሁ ላመሰግናችሁ እወዳለሁ። እንኳን ደህና መጣችሁ። እናመሰግናለን። እኛም እናመሰግናለን። እንኳን ለዚህ ፕሮግራም ጥሪ ስላደረጋችሁን እናመሰግናለን። ዶክተር ጉሉማ ለመነሻ እንዲሆነን ይሄ ባልደራስ የሚባለው አካል ድርጅት ወይም ግንባር በግልጽ አይታወቅም፣ እስካሁን ድረስ ህጋዊ እንዳልሆነ ህጋዊ እውቅና እንደሌለው የሚታወቅ አካል ነው። ታዲያ ይሄ የእናንተ ማህበር ከዚህ አካል ጋር እንካስላንቲያ ለመግባት ምን አሳሰበው? ምላሽም ለመስጠት ያነሳሳችሁ ምክንያት ምንድን ነው? እሺ፣ ጥሩ ጥያቄ ነው። ይሄ ባልደራስ ወይም ባላደራ የሚባለው ቡድን የተከሰተው ከቅርብ ወራት ወዲህ ነው። እንደማስታውሰው መጀመሪያ ለህዝብ ፓብሊክ ራሱን ያስተዋወቀው እንደ ጊዜያዊ አንዳንድ ችግሮች አሉ ብሎ የሚያምናቸውን አንዳንድ ችግሮች በተለይም በአዲስ አበባ ወይም ፍንፍኔ አካባቢ ችግሮች አሉ
በሚል እነኛን ችግሮች ለማስተዋወቅ ወይም እነሱ ከሚያዩት አንፃር እንዳይኖር ለማድረግ የተሰባሰበ ቡድን ነው። ተሰባስቦም ጥቂት ሰዎች በአንድ ቦታ ተሰብስበው ከተወያዩ በኋላ አሁን የድርጅቱ መሪዎች ነን የሚሉትን እንደወከሉ ይነገራል። ይሄም እንዲሁ ቮለንተሪሊ በፈቃዳቸው የተሰባሰቡ ሰዎች እንጂ እንደ ድርጅት የሚያስፈልገውን ህጋዊ ሰውነት አግኝተው የሚንቀሳቀሱ አይመስለኝም። እዚህ ላይ አይ ቲንክ ከመገንዘብ ያለብን የአንድ ቡድን መፈጠርና ለተወሰነ ዓላማ መቆም ሳይሆን ይሄ ማንኛውም ሰው መብት ነው። መጀመሪያ ሲሰባሰቡ ያወሩትና ያስተዋወቁት በአዲስ አበባ ወይም ፍንፍኔ ላይ በሚደረገው አንዳንድ ሁኔታ እነሱ የማይፈልጉት ሁኔታዎች ተደርገዋል ብሎ ነበር። አሁን ግን ዓላማቸውን ሰፋ አድርገው በተለያዩ ቦታዎች በተለይም በኦሮሞ ህብረተሰብ ላይ ያነጣጠረ በተለይም በወጣቶቹ በቄሮ ላይ ያነጣጠረ መግለጫዎች ሲሰጡና ሰውም ሲቀሰቅሱ ነው የሚታዩት። ስለዚህ ዓላማቸውም ራሱ በእኛ እንደምናየው በጣም ግልጽም አይደለም። በአዲስ አበባ ላይ ያተኮረ ወይንም በመላው አገሪቷ ላይ ያተኮረ እንደሆነም በግልጽ አይታወቅም። ሁለተኛ ደግሞ ለምን በኦሮሞ ማህበረሰብ ላይ እንዳነጣጠሩ ስም በማጥፋት የማይገቡ ሰውን ለመጥፎ ስራ የሚቀሰቅሱ ንግግሮችን ለምን እንደሚያደርጉ አናውቅም። እኛ ግን ከዚህ ቡድን ጋር እንካሰላንቲያ ወይም ጭቅጭቅ ውስጥ የመግባትም ፍላጎት የለንም፣ አልነበረንም። በቅርቡ ባለፈው ሳምንት ያወጣነው መግለጫ በሰሜን አሜሪካ ባሉ የኦሮሞ ማህበረሰብ ኮሚኒቲስ ስም ያወጣነው መግለጫ ይሄ ቡድን የሚያደርጋቸው ንግግሮች ሰውን የሚያጋጩ አደጋ ሊያስከትሉ የሚችሉ በተለይም የኦሮሞን ወጣቶች ስም የማጥፋት ዘመቻቸው እኩይ መሆኑን ለማሳወቅ ብቻ ነው። ከነሱ ጋር ጭቅጭቅ ውስጥም የምንቆይበት ወይም የምንገባበት ምክንያት የለንም። ይሄን የተሳሳተ መረጃ ለዓለም ህብረተሰብ እየሰጡ የኛን ማህበረሰብ ስም የሚያጠፉ በመረጃ ያልተደገፉ ንግግሮች ሲያደርጉ ስላየን ይሄም ትክክል አለመሆኑን ለዓለም ህዝብ ለማሳወቅ የኛም ሰዎች እንዳይደናገሩ በዚህም እነሱ የተከተሉትን የትግል ስልት በትክክል አውቀው ተገቢውን እና ህጋዊ መልስ እንዲሰጡ ለማበረታታት ብቻ ነው እኛ ከዚህ ቡድን ጋር የምንጨቃጨቅበትም ምክንያት የለንም። ስለዚህ ይሄው እንድታወቅ ነው የምንፈልገው። ጥሩ። እንግዲህ አብዛኛው ሰው የሚረዳው እነዚህ ምንም እንኳን ህጋዊነት ያላቸው አካላት ባይሆኑም የተሰማሩበት ተግባር አንዳንድ አሉታዊ ተጽዕኖዎች ሊኖሩት ይችላል። እሱ እንዳሉት ግጭቶችን የመቀስቀስ እና የዚህን ቡድን ገጽታ ማበላሸት የመሰለ በተለይ ደግሞ የዚህን ህዝብ ምናልባት ወደ ኋላ መተን የነሱ ይሄ የክስ ወንጀል ዘመቻ ምክንያት ምንድነው የሚለው በኋላ እናያለን። ኦቦ ተሾመ እስቲ ከቄሮ ጋር እንግዲህ ቄሮ ስንል በባህላዊ መልኩ ዶክተር ጉሉማ በኋላ ሊጨምሩልን ይችላሉ። ፖለቲካ ገጽታው በተለይ ደግሞ ቄሮ ብልስማ ኦሮሞን ከመነሻው ጀምሮ ታውቀዋል። ይሄ ጥያቄ የኦሮሞ ማህበረሰብ ኮሚኒቲ ማህበረሰብ ሰሜን አሜሪካ መግለጫ ውስጥም ተቀምጧል። ላላዩት እና ለሌሎችም ይሄንን ቡድን ይሄንን የማህበረሰብ አካል በሚገባ ለማያውቁትም እንዳው ሪፍሬሽ ለማድረግ የሚያውቁትንም ቄሮ ምንድነው?
እንግዲህ ቄሮ ብልሱማ ኦሮሞ ነው ይሄንም ዶክተር ጉሉማ ሊጨምሩን ይችላሉ በኋላ ቄሮ እንደመስለኝ በኦሮሞ ህዝብ ባህላዊ አመጣጥ ውስጥ ለሁለቱም ጾታ የቆመ መግለጫ መስለኝ ግን ቄሮ ምንድነው አንተ ከምታውቀው አንፃር አመሰግናለሁ ኦቦ ተስፋዬ እንግዲህ ስለ ቄሮ ሳውቁ ቀርቶ ነው ይሄን የሚሰሩ የሚል እንትና የለኝም ግን ለህዝቡ ምናልባት ለማውቁት ትንሽ ሪፍሬሽ ለማድረግ ብቻ ነው ቄሮ ማለት ወጣት ነው ያላገባ ወጣት ነው ግን በትግል ውስጥ ማንኛውም በቄሮ የተጀመረ እንቅስቃሴ ውስጥ ያለ ህዝብ የሚገባ ህዝብ ሁሉ የቄሮ ሙቭመንት ነው ስለዚህ ቄሮ ሙቭመንት ነው የሚባለው እንትናው ራሱ ቄሮ አመሰራረቱን ከጀመርኩልህ ከ2002 አካባቢ ነው እንቅስቃሴው የተጀመረ ከዛ በኋላ 2005 ላይ ምርጫ ሲመጣ ምርጫው ሲጭበረበር ጥሪ ተደረገ በኦሮሞ ነጻነት ግንባር ሊቀመንበር ጥሪ ተደረገ በሁሉም ኦሮሚያ ዞኖችና ወረዳዎች ውስጥ የአመጽ ሰላማዊ አመጽ እንዲደረግ የሚል ጥሪ ተደረገ ከዛ ጊዜ ጀምሮ መጀመሪያ በዩኒቨርሲቲዎች ነበር ይሄ እንቅስቃሴ የተጀመረውና ያ ወደ ሃይ ስኩል እንዲዛመት ተደረገ በዛ እንቅስቃሴው እየሰፋ መጣ በ2011 ለምን እንደ ድርጅት እንደ ህቡ ድርጅት ለምን አይቋቋምም በሚል ዶክመንቶች ተዘጋጁ የመተዳደሪያ ደንብ የዲሲፕሊን ስትራቴጂ ሁሉም ነገር ወጣ በ2011 ኤፕሪል 2011 ላይ በህቡ ቄሮ ብልሱማ ተመሰረተ ማለት ነው ከዛ ጊዜ ጀምሮ ቄሮ ብልሱማ ያደረጃጀት የሰላማዊ አመጽ ትግሎችን ያካሄደ እየመጣ ነው በማኒፌስቶችን ላይ ያለው ማንኛውም የቄሮ ብልሱማ አባል ወይም ደጋፊ ምንም አይነት መሳሪያ አይዝም ይላል ምንም አይነት የሚፈነዳ ይቅርታ ቦታው ጥሩ ነገር አመጣ እንዳውም እዚህ ላይ ነው እየቀረበበት ካለው ወንጀል አኳያ የመተዳደሪያ ደንብ የሚል ነገርም ጠቅሰሃል ያም እንግዲህ አንድ ትልቅ ዶክመንት ይመስላል ከዚህ አንፃር የቄሮ ምንነት እንዳውም ለነዚህ ለማቆት ወገኖች ግልጽ እንድታርግልን ያ እንግዲህ መተዳደሪያ ደንብ ውስጥ ከመግቢያ እስከ ማጠቃለያ ድረስ ያለ ዶክመንት ነው በጣም ትልቅ ዶክመንት ነው አሁን የምናገረው ነገር አይደለም ዲሲፕሊን የዲሲፕሊን ዶክመንት ውስጥ ያሉ ነገሮች አሉ በስፋት የተቀመጠ ነው እና ዲሲፕሊን ውስጥ ምንድነው ማንኛውም የቄሮ አባል ወይም የቄሮ ደጋፊ ምንም አይነት የሚፈነዳም ሆነ የሚተከስ መሳሪያ አይዝም ይላል ሁለተኛ የሚቀጣጠሉ ነገሮችን ፍሌመብልስ አይዝም ይላል እንቅስቃሴው አንድና አንድ ሰላማዊ ነው ይላል በሰላማዊ መንገድ በመንግስት አደረጃጀት ላይ አመጽ ማድረግ ነው ሰላማዊ አመጽ ማድረግ ነው ይላል በማንኛውም ብሔረሰብ ላይ ምንም ጥቃት አያደርግም ከለላ ይሰጣቸዋል ይላል የቄሮ ብልሱማ ማኒፌስቶ ከለላ ይሰጣቸዋል አይተ ከሆነ ከ2014 ጀምሮ የተጧጧፈው አመጽ ውስጥ ትግሬዎች ናቸው እንደዚህ ኦሮሞን እየገደሉ እግር እየቆረጡ እየተባለ አንድ የትግሬ ነዋሪ በኦሮሚያ ውስጥ ጥቃት የተደረሰበት ነገር የለም ምክንያቱም አላማችን አይደለም የቄሮ አላማ አልነበረም የቄሮ አላማ ስርዓትን ነው የሚፋለመው ያንን ሲያደርግ መስዋዕትነት ሁሉ ሲከፍል ቄሮ ብልሱማ በማንም ድርጅትም ሆነ ግለሰብ ንብረትም ሆነ አካል ላይ ጥቃት አድርሶ አያውቅም ይሄንን ይዞ የሚንቀሳቀስ ቄሮ ነው ይሄን ለውጥ ያመጣው ማለት ነው ይሄ ለውጥ ሲመጣ ደግሞ አሁን በተለያየ መንገድ ስም አውጥቶ የቄሮን ስም ለማጥፋት የሚፈልጉ ራሳቸው ከእስር ቤት ሲፈቱ ቄሮን ምን ያክል ሲያደንቁ እንደነበረ
ራሳቸው ተመልሶ መስማት ነው የተናገሩትም ያ ቄሮ ነው ያለ ሁለት ቄሮ የለም ያ ቄሮ ነው ያለ አሁን እነሱ እየወነጀሉ ያሉትን ምናልባት ነው የሚጠራጠረው በመንግስት በኩል የተደራጁ በገንዘብ የተደለሉ ወጣቶች አሉ በስሜ ቄሮ እነዚህ ወጣቶች ሰላም የለም እንዲባል በአማራም በደቡብም በኦሮሚያ ውስጥም ያሉ ናቸው እነሱ ጥቃቶችን ሊያደርሱ ይችላሉ ይሆናል በጣም በጥቂት የተወሰኑ የቄሮን ስም ለማጠልሸት አለበለዛ ቄሮ ዲሲፕሊን የሆነ መተዳደም ያለው አካሄዱን የሚያቅ ግቡን ሴት አድርጎ የሚንቀሳቀስ በግለሰብም ሆነ በድርጅት ላይ ምንም አይነት ጥቃት የማይወስድ መሆኑን አንደኛ ያለፈው ስራቸው በደንብ ያረጋገጠ ነው ያ ቄሮ ነው እስካሁንም ያለ ለማለት ፈልጌ ነው ቄሮ ብልሱማ ባጭሩ ይሄን ይመስላል ከጊዜ አኳያ እዚሁ ላይ ላብቃ አው ይበቃል በተለይ ለኦሮሞ ህዝብ አዲስ አይደለም እንዲያው ተነስተው ወንጀላ ተግባር ላይ ለተሰማሩት ነው እንጂ በነገራችን ላይ አው በመንግስት የተደራጁ አለ በተለይ በዚህ ለውጥ በተባለው ጊዜ ውስጥ ባለፉት አንድ አመት ተኩል ጊዜ ውስጥ ከአንድም ሁለትና ሶስት ቡድኖች በቄሮስም ብቅ ያሉ እንዳሉ እናቃለን ከዚያም በላይ ይሄው ቡድን ደግሞ ወደ ኋላ ላይ ቁጣዎች መነሳታቸውን ሲረዳም የቄሮን የህዝባዊ አመጽ መሪ መሆኑንም ተቀብሎ እነዚያ ግዴታቸውን ተግባራቸውን ፈጽመው የተመለሱ ግን የተወሰነ ቡድን የሚል አድጀክቲቭ መጨመር ጀምሮ ነበር ምን ያክል ከልብ ነው ጩኸቱን ተቃውሞውን ለማቀዝቀዝ ነው ወይስ ከልባቸው የሚለው ሌላ ጥያቄ ነው እንደው ወደ ዶክተር ሳትመለስ በፊት ለሰላማዊ ትግል ሲንቀሳቀስ የነበረው ቄሮ አላማውን ጨርሶ ግብ አድርሶ ወደ ቤት ተመልሷል ይሄ ከፋፍለ ግዛ ነው ከምንልክ የለመዱትን ከፋፍለ ግዛ ነው ወደዚህ የሚያመጡ በኋላ መጣል ያለው ወደ ባልደራሱና ያ ዱሮ የለመዱትን ከፋፍለ ግዛ እንደው ትንሽ ስትራቴጂውን እንኳን መቀየር ሲገባቸው ከዘመን ጋር እንኳን ያልዘመኑ ሐላቀር ሰዎች መሆናቸውን በዚህ ነው የሚታየውና ቄሮን ከፋፍሎ ይሄኛው ቄሮ እንደዚህ ነው ሰላማዊ ነው ይሄኛው ደግሞ አይደለም ለማለትና የቄሮን ትግል ከአንድ ሰው ጋር ብቻ አያይዞ አታክ ለማድረግ የሚደረገው ጥረት እንደው ዘመኑ ያለፈበት ከምንልክ የተማሩ የምንልክ አቀንቃኞች ብቻ ናቸው ብዬ ነው ጥሩ አንድ ነጥብ ማስታወሻ ያዘልኝና ጊዜ ካገኘው ወደ ኋላ ላይ ታነሳልናል እውነትስ ቄሮ ግዳጁን ጨርሶ ተልኮውን ጨርሶ ወደ ቤት ገብቷል እንዴ ባልደራስ እንደሚለው ወይንስ ማለትም የህዝባዊ ትግል ከግቡ ደርሶ ሁሉ ነገር ተስተካክሏል ማለት ነው ምን ማለት ነው እቺን በኋላ ላይ እንድታነሳልና ዶክተር ጉሉማ ወደ ሶልምጣና በመጀመሪያ ከታሪክ አንፃር ከባህል አንፃር የቄሮን አሴትነት በኦሮሞ ህዝብ ውስጥ ያለውን ቦታ ትንሽ እንዲ ያነሱልን ፈልጋለሁ የናንተ መግለጫም የማህበራቸው መግለጫም በአብዛኛው በዚህ ዙሪያ ነው ያውጠነጠነው ከዛው ውጪ ደግሞ ይሄ ቡድን ቄሮን ለመወንጀል የተነሳሳበት ምክንያት ምንድነው የሚልም አንድ ትልቅ ነጥብ ተነስቷል መግለጫችሁ ውስጥ ናችን ሁለቱን እንዲያነሱልኝ እሺ አመሰግናለሁ ትክክል ነው አይ ቲንክ በተሾመ ባለው ላይ ትንሽ ለመጨመር እሱ በቅርቡ ቄሮ ያደረገውን እንቅስቃሴ ይሄንንም ለማድረግ ራሱ ማደራጀት እንደነበረበት በጊዜው ደግሞ በመንግስትም በግልጽ ለመደራጀት ሁኔታው ምቹ ባልሆነበት ሁኔታ በህቡም ቢሆን ተደራጅቶ የራሱን ደንብ ማውጥቶ መንቀሳቀሱን ገልጸዋል ይሄም በጣም አስፈላጊ ነበር በትግሉም ውስጥ ትልቅ ሚና እንዲጫወት ያደረገው ይሄ ነው እኔ ግን ትንሽ ሰፋ አድርጌ በታሪክ
Qeerroo ሚና ምንድነው በኦሮሞ ታሪክ ውስጥ የሚለውን ትንሽ መጨመር እፈልጋለሁ። ኦሮሞዎች በትክክል እንደሚያውቁት በጥንት ታሪካቸውም ውስጥ በገዳ ስርዓት ሰው ሁሉ በተለያዩ ደረጃዎች ይደራጃል። ስርዓቱም ይሄንን እንዲያደርጉ ይጠብቅባቸዋል። ማንኛውም ሰው በእነኚህ ደረጃዎች ውስጥ ማለፍ አለበት። በየደረጃዎቹም ደግሞ የተለያዩ ስራዎች እንዲሰሩ ግዴታ ይኖርባቸዋል። በጣም ወጣቶቹ የመማር ከትላልቆቹ የመማር ስርዓቱን እንዴት እንደሚሰራ እንዴት እንደሚያስተዳድሩት የጦርነቱን ስርዓት ሁሉንም ነገር ማወቅ ይኖርባቸዋል። በዚህ ስርዓት ውስጥ ቄሮ የሚባለው ወጣቱ ግሩፕ የወጣት ቡድን ትልቅ ሚና አለው። በኦሮሞ ገዳ ስርዓት ውስጥ ትልቅ ሚና አለው። ሚናውም በመጀመሪያ ደረጃ ወጣት በመሆኑ ብዙ የቤተሰብና አንዳንድ ጫናዎች ገና የሌሉበት ስለሆነ በጉልበትም ጠንካራ ስለሆነ ተንቀሳቅሶ በሁሉም ነገር ህብረተሰቡን እንዲጠብቅ ኃላፊነት የሚሰጠው ቡድን ነው። ይሄንን መወጣት አለበት ማለት ነው። እያንዳንዱ የቄሮ ትውልድ ይሄን ኃላፊነት አለበት። ይሄንን በጊዜው ያዩና አንዳንድ መረጃዎችን ያስቀምጡ የውጭ ዜጋዎች ሚስዮናውያን ጀዙዊትስ የሚባሉት ይሄንን ይጠቃቅሳሉ። በ17ኛው ክፍለ ዘመን በኦሮሞ ህብረተሰብ ውስጥ እንዴት እንደሚደራጅ በተለይም ቄሮዎች ምን ሚና እንዳላቸው የሚጠቃቅሱ የሚያመላክቱ መረጃዎች አሉ። ይሄ ለውጭ ሰው የኦሮሞን ባህልና የኦሮሞን ገዳ ስርዓት ለማያውቅ ሰው እነኚህ መረጃዎች አይቶ ሊገነዘብ ይችላል። የኦሮሞ ህዝብ ግን ቄሮ ምን ሚና እንዳለው ሁሉ ጊዜ ያውቀዋል። እርግጥ የገዳ ስርዓት በጣም በተዳከመበት ጊዜ በሃያኛው ክፍለ ዘመን እንኳን ቢሆን ያ ሚና በኦሮሞ ህብረተሰብ ዘንድ በደንብ የታወቀ ነው። በየጊዜው በየትውልዱ ቄሮ ይሄን ኃላፊነት ይሰማዋል። ለምሳሌ ኃይለ ወሰድክ እንደሆነ የዛሬዎቹ አንጋፋ የኦሮሞ ነጻነት ግንባር መሪዎች ወይም በወጣትነታቸው በእንቅስቃሴ ውስጥ የገቡ ሰዎች በዘመናቸው ቄሮዎች ነበሩ። ያ በኦሮሞ ብሔረሰብ የቄሮ ትውልድ ያለበትን ኃላፊነት በጥልቅ የተገነዘቡ ለዛም ደግሞ በተራቸው ማድረግ የሚገባቸውን በደንብ ተገንዝቦ በትግሉ ውስጥ የገቡ ሰዎች ናቸው። የዘመኑ ቄሮዎች ሊባሉ ይችላሉ። በ60ዎቹና በ1960 እና 70ዎቹ ውስጥ በትግሉ ውስጥ የገቡት የዘመኑ የጊዜው ቄሮዎች ሊባሉ ይችላሉ። በእርግጥ ትግሉ ስለ ቀጠለ እዛ ውስጥ ቆይተው አሁን ከወጣትነት እድሜያቸው አልፈው ወደ እርጅና ደርሰዋል። ያ ስለዚህ ያሁኑን ቄሮ የቄሮ ብሊሱማን ሆነ ቄሮን በአጠቃላይ ማየት ያለብን በኦሮሞ ታሪክ ውስጥ በኦሮሞ ማህበረሰብ ውስጥ ቄሮ ያለው ሚና በትክክል በማስገንዘብ እነኚህ አሁን ያሉት ቄሮዎች ከነሱ በፊት ከነበሩትና በኦሮሞ ታሪክና ባህል ውስጥ ያለባቸውን ኃላፊነት ለመወጣት የሚያደርጉት ጥረት መሆኑን በትክክል መገንዘብ አለብን። ስለዚህ ቄሮን በጅምላ መፈረጅ ወይም አሸባሪ ነው ብሎ መጥራት ያንን ታሪክ የማናናቅ የኦሮሞ ንቀት ወይም አለማወቅ የተደረገ አይነት ሙከራ ይመስለናል። በእርግጥ ይሄንን ብዙ ጊዜ በመጥፎ ስም የቄሮን ስም የሚያነሱት ይሄንን ታሪክ ሙሉ በሙሉ አያውቁትም ልንል አንችልም። በመጠኑም ቢሆን ያውቁታል። ግን
ስም ማጥፋቱ የነሱን ጥቅምና የነሱን ዓላማ ስለሚያሳካላቸው በዚህ አይነት ዘመቻ ላይ ራሳቸውን አድራጅተው እያካሄዱት ነው በአሁኑ ጊዜ ያለው እና ወደ አሁኑ ሁኔታ ሲመለስ ይሄ ባልደራስ የሚባለው ባልደራስ ብቻ አይደለም በነገራችን ላይ የነሱ ደጋፊዎችና የነሱን አይነት ዓላማ የሚያራምዱ ብዙ ሰዎች ሲናገሩት እንሰማለን ለተወሰነ ጊዜ በዚህ ባለፉት 4 እና 5 ዓመታት የህይወት አገዛዝ ያደረሰውን ትልቅ በደል ሁሉም ሰው ስለደረሰው በዛን ጊዜ ቀሮ የሚያደርጋቸውን አንዳንድ እንቅስቃሴዎች ሰፊ እንቅስቃሴዎች ብዙዎቹ ሰዎች ይደግፋሉ እነኚህም ሰዎች ቢሆኑ ያሁኑ ባልደራስ መሪዎችም ሳይቀሩ በጊዜው በጥሩ ስም ያነሱ ነበር አሁን ያ ጊዜ አልፎ አሁን ደግሞ ሌላ ዓላማ ስላላቸው ያንኑ ቡድን የቀሮ ቡድን አሁን ደግሞ በመጥፎ ስም በመጥራትና ከመጥፎ ስራ ጋር በማመሳሰል ያወግዙታል በጣም የሚያሳዝነው ነገር ባወጣነው መግለጫ ውስጥ ይሄን ተቃቅሰናል የዚህ ባልደራስ ቡድን መሪ የሆነው አቶ እስክንድር ነጋ የሚባለው ወደዚህ ወደ አሜሪካ ከመምጣቱ በፊት በትዊተር አካውንት ውስጥ አንድ በጣም የሚያሳዝን ነገር ጽፏል ብዙ የሚያሳዝኑ ነገሮች ይናገራል በተለይ ግን ይሄንን መጥቀስ እፈልጋለሁ ከትዊተር አካውንቱ ነው ያየሁት ይሄንን የሚለው በሩዋንዳ ውስጥ ኢንተራ ካውሜ ይሏቸዋል በኢትዮጵያ ደግሞ ቄሮ ይባላሉ የሚል መልእክት ጽፏል ይህ ማለት በሩዋንዳ ውስጥ በ1994 እንደ አውሮፓ አቆጣጠር በተፈጠረው በጣም ትራጂክ የሆነ ሁኔታ ከ800,000 እስከ 1 ሚሊዮን የሚቆጠሩ ንጹሃንን የገደሉና ያስገደሉ ቡድኖች ኢንተራሙ የሚባሉ ናቸው እነሱን ቀሮን ከነዚህ አይነት ግሩፕ ጋር ማመሳሰል በጣም አንደኛ በትክክል በግልጽ የውሸት መረጃ ወይም ማመሳሰል እንደሆነ ማንኛውም ሰው ሊረዳው ይችላል አንዳንድ ሜቢ ስህተቶችም ቢኖሩ ኦቦ ተሾመ እንደገለጸው ቀሮ በሰላማዊ መንገድ የሚንቀሳቀስ በጣም ዲሲፕሊን የሆነ ስነ ምግባር ያለው በማንም ላይ አደጋ ያላደረሰ ሊያደርስም የማይፈልግ ቡድን መሆኑን በደንብ ባለፉት 4-5 ዓመታት በተደረገው ትግል ውስጥ አይተናል አንዳንዶቹ የባልደራስ ሰዎችም ደጋፊዎቻቸውም ይሄንን ይመሰክራሉ አሁን ግን እንዴት ተነስቶ በአንድ ጊዜ በጣም አሸባሪና የሰው ዘር በማጥፋት በታወቀው የሩዋንዳ ድርጅት ጋር እንዴት እንደሚያመሳስሉ በምን መረጃ ይሄንን ማለት እንደሚችሉ በጣም የሚያስገርም ሁኔታ ነው ይሄ በእውነት የተሳሳተ ወይም መረጃ በሌለው በመረጃ በማይደገፍ ነገር ያንድን ቡድን ስም በማጥፋት የተነሳሳ ዓላማ ማለት ነው ይሄም አይ ቲንክ በግልጽ ራሳቸውም ቢሆን ይናገራሉ ሰው በግልጽ ቢከታተላቸውና ቢሰማቸው ራሳቸውም ቢሆን ይነጋገራሉ ለምን ይሄን እንዳሉት የነኚህ ባልደራስ መሪዎች በአንዳንድ ቦታ እንደሚናገሩት ስም ማውጣት አለብን ለዚህ ቡድን ስም ማውጣት አለብን ይላሉ መጥፎ ስም ማውጣት አለብን ማለት ነው አቶ እስክንድር ራሱ እንደተናገረው ስም ካልሰጠናቸው
ከውጭ የሚያገኙት በተለይም እሱ እንደምለው ከአረብ ሀገር የሚያገኙት ገንዘብ አይቋረጥባቸውም ግን አሸባሪዎች ናቸው ብለን ስም ካወጣንላቸው ያ አይነቱ እርዳታ ይዘጋባቸዋል ምክንያቱም በአሁኑ ጊዜ እንደሚታወቀው በዓለም ደረጃ በአሸባሪነት ሁኔታ በተለይም ይሄ ከ911 የሚባለው በሰፕቴምበር 2001 ዓ.ም በአሜሪካ በተደረገው የሁኔታ ከዛ ወዲህ ያለው ትግል በተለይም በዓለም አቀፍ የአሸባሪዎች ላይ የሚደረገው ትግል አንዳንድ ህጎች እንዲወጡ አድርገዋል ያም ህግ ምንድነው በአሸባሪነት የሚጠረጠሩ ወይም በዚህ ውስጥ የሚሳተፉ ድርጅቶችና ግለሰቦች እንቅስቃሴያቸው የገንዘብ ምንጫቸው በሙሉ እንዲዘጋ የሚል የዓለም አቀፍ ብዙ መንግስታት የሚተባበሩት ህግ አለ ያንን ለመጠቀም መንገድ እንዲያመቻቸው ነው ይሄንን ቀይሮን በዚህ አይነት ክስ ያመጡት ራሳቸው ከተናገሩት ይሄንን ማወቅ ይቻላል እና ነገሩ በእውነት ላይ ያልተመሰረተ ስም ማጥፋት የቀይሮንም ቡድን በመከፋፈል ከህዝቡን በመነጠል በህዝብ ዘንድም በአገር ውስጥም ሆነ በውጭ ሀገር እንዲጠላ በማድረግ ይሄንን ማድረጋቸው በቀይሮ ላይ ብቻ የተወሰነ ሳይሆን የኦሮሞን ህዝብ የማዳከም የኦሮሞን ታሪክና ባህል ያኗኗር የእምነት መንገዱን ዘይቤውን የማጥላላት የማንቋሸሽ አይነት ዓላማ ያለው ካምፔን ነው ወይም ዘመቻ ነው ከዛም አልፎ የኦሮሞ መሪዎች ወጣቱም ሆኑ በትግሉ ውስጥ ለብዙ ጊዜ የቆዩት ሰዎች የነሱንም ስም በዛው በማጥፋት ህብረተሰቡ እንዲጎዳ ለማድረግ የተዘጋጀ አይነት ዘመቻ ነው ለዚህ ነው እኛም ይሄንን መግለጫ ያወጣ ነው ይሄንን ህዝቡ እንዲረዳ የፈለግነው ግን አንድ ነገር እነሱ ያልተረዱት ቀይሮን ለመጉዳት የኦሮሞን ህዝብ ስም ለማጥፋት ዓላማ ቢኖራቸው ድርጊታቸው ግን የባሰውን ህዝቡን የሚያጋጭ በተለይም ኦሮሞንና አማራን ሊያጋጭ የሚችል ዘመቻ ስለሆነ በጣም አስጊ በጣም ለህዝቡም ለሀገሪቷም የማይበጅ መሆኑን ህዝቡ በትክክል እንዲያውቅ ነው ይሄንን መግለጫ ያወጣ ነው ሁላችንም ምንስማማበት እነዚህ አሁን ይሄንን ቀይሮንም በመወንጀል ላይ የተሰማሩት ወገኖች በሙሉ አንድም ቀይሮን ጥሩ ተግባር አምኖ ሲናገሩም ነበር በተለይ በፖለቲካ ትግሉ ውስጥ ዛሬ የታየውን ለውጥ ይሄን ለውጥም ደግሞ የተለያዩ ወገኖች በተለያዩ አይኖች ቢመለከቱትም ምናልባትም እንደተጠበቀው ስላልሆነ በአጠቃላይ ግን በፊት ከነበረው ሁኔታ ወደ ዛሬው ለመምጣቱ ቀይሮ ትልቅ ሚና እንደነበረው ማንንም ያምናል ተጠቃሚነታቸውንም ሲያምኑ ነበር እና ምንድነው ዛሬ የተለየ አቋም የተለየ አመለካከት የተለየ ትርጉም እንዲሰጡት ያስገደደው ኦቦ ተሾመ ምናልባት ይሄ ለውጥ ዛሬ በመሬት ላይ ከምታይበት ሁኔታ ማለትም ወዴት እየሄደ ነው ከሚለው በመነሳት በዚሁ መልኩ ከዚህ በመነሳት የጨዋታ ስልታቸውን ለመቀየር ምናልባትም ይሄ ቡድን ምን ያክል ፖለቲካዊ አቋም እንዳለው ከመረዳትና ከዚህም በስጋት ከመያዝ ይህንም ደግሞ ከዚህ ህዝብ ምናልባት የቁጥር ብዛት እውነተኛ ዲሞክራሲ በመጣ እውነተኛ ነፃ ምርጫ ካሄድ ወደ ፈለግነውና ከፈለግነበት ለመድረስ ካለን ሊገታን ይችላል የሚል የመሳሰሉት ፍርሃቶች ምንድነው ለምንድነው ይሄ ዘመቻ አሁን የተጀመረው እነዚህ ወገኖች ለምንድነው በፊት የነበራቸውን ስለ ቀይሮ ያላቸውን አመለካከት አቋም እምነት ቀይረው በዚህ ሁኔታ ወደ ለመውጣት የተነሳሱት አመሰግናለሁ በተስፋዬ እኔ
Qeerroon በአሸባሪነት እናስመዘግባለን ብሎ ሲንቀሳቀሱ መጀመሪያ በጣም ሳቄ ነው የመጣ ለምን መሰለ Qeerroo አሸባሪ ከሆነ አቶ እስክንድር ነጋ ያለ ምንም ጥበቃ አዲስ አበባ ውስጥ የፈለገበት ቦታ እየተንቀሳቀሰ እንዴት ነው የሚኖረው Qeerroo አሸባሪ ከሆነ Qeerroon አሸባሪ ነው ብሎ የሚፈርጀው ሰውዬ እውነት Qeerroo አሸባሪ ከሆነ በፈለገበት ሰዓት ቢሮ ገብቶ በፈለገበት ሰዓት ወጥቶ በፈለገበት ሰዓት የፈለገ ቦታ ሄዶ ሻይ ጠጥቶ ተዝናንቶ እንዴት ነው የሚመለሰው ይሄንን ነው የተጠየቁት ይደብቃሉ እንጂ የተባበሩት መንግስታት ቢሮ ሄዶ ነበር አይደል እንደዛ ከሆነ እንዴት ነው በሰላም የምትንቀሳቀሱ እንደዚህ አይነት አስጊ ነገር ካለ ተብሎ ሲጠየቁ ነው አፋቸውን ይዘው ወጡ እና እኔ even politically incompetent መሆናቸውን ነው የሚታየው በጥላቻ ላይ የተመሰረተ ፕሮፓጋንዳ ብቻ ይዞ የሚንቀሳቀሱ እንጂ political base ወይም የሆነ ground ይዞ የሚንቀሳቀሱ አለመሆናቸውን ነው የሚታየው ይሄ መነሻው ምን እንደሆነ ላንሳለ by the way አማራ ክልል ውስጥ በጣም አደገኛ የሆነ እንቅስቃሴ ነበር የተዘጋጀው በጀነራል አሳምነው ጽጌ የሚንቀሳቀስ ከዚህ የኢሳት ባልደረቦችን ይዞ ከዛ ባልደራስን ይዞ የሚንቀሳቀስ አንድ በጣም ጽንፈኛ የሆነ ለአማራ ክልል ሳይሆን ለኢትዮጵያ ሀገርም አስጊ የሆነ እንቅስቃሴ ነበር ሲደረግ የነበረው ያ እንቅስቃሴ እንደፈለገ ሳይሄድለት ሲቀር እርስ በርስ ወንድማማቾች እርስ በርስ ተፋጁ ያኔ በጀነራል ሳምነው ጽጌ ያሰለጠናቸው ሰዎች አሁንም እዛ ነው ያሉ እነሱ ከባልደራስ ጋር ንክኪ ያላቸው ንክኪ ሳይሆን እንትና ተስስር አላቸው ለዚህ ደግሞ ምንም ማስረጃ አስፈልግም አንደኛ መንግስት በአማራ ክልል ባለስልጣናት ግዲያ ውስጥ የባልደራስ አባላት አሉበት ብሎ እስር ቤት እየተማቀቁ ነው ያለው አሁንም መረጃ ስላለው ከዛ በተረፈ የባልደራሱ ምክትል ኃላፊ የሚባለው እዚህ ያለው አቶ ኤርሚያስ ለገሰ በኖቬምበር 26 ላይ ሳተናው ለመብት የሚሟገት ለመብት የሚሞት ድርጅት ነው ኃላፊዎቻቸውን እኔ ማቃቸዋለሁ እገናኛቸዋለሁ ኮንታክት አለኝ ብሎ ተናግሯል ሄዶ ዛሬ ምን አለ እቺን አለ መሰለኝ እዚህ ላይ አንድ ላይ አብረን እናዳምጣለን ለማስረጃ ፕሊዝ ካለ ምልክቶቹን አየርኩ በተግባር አየራቸው ይሄ አክራሪ ኃይል ያዣበበባት ከተማ ናት እኮ የድሬዳዋ ፖሊስ ተጠያቂ ያደረገው ትግል ያደረገ ያለው ሳተናው ነው ለነጻነት የሚታገሉ ልጆች የድሬዳዋ ልጆች ናቸው ሳተናዎች ከተማችንን ነፃ ማውጣት አለብን ድሬዳዋ በድሬዳዋ ነዋሪ መተዳደር አለባት በሶዴፓና ኦዴድ እየተቆጠተች መተዳደር የለባትም ብለው የተንቀሳቀሱ ወጣቶች ናቸው የሳተናው ወጣቶች አንዳንዶቹ መሪዎቹን አቃቸዋለሁ ስለ ድሬዳዋ ቀን ከሌሊት የሚያነቡ ከተማችን እንዲያልነበረችን ብለው ዘላለም ይቆዝሙ ልጆች ናቸው ትግል የጀመሩ ጋላቶም የኦቦ ተስፋዬ ኩነጋ ጋፋ ኖቬምበር 26 2019 ጂያ ቶኮ ዱራ ይቾዳ ካንኒ ዱበተመ ሳተናውን ኤኙ ሳተናውን ማን አደራጅቶ ማን ገንዘብ እየረዳ ማን የድሬዳዋን ከተማ የብጥብጥ ሜዳ ያደረገው ማን እንደሆነ በግልጽ እየተናገሩ ነው በራሳቸው አንደበት ነው የሰማን እንግዲህ ከኃላፊዎቻቸው ጋር ይገናኛለው እያለ እየነገረን ነው የባልደራሱ ምክትል አቶ ኤርሚያስ ለገሰ ይሄኛው ሳተናው ደግሞ ቀጥታ ግንኙነቱ አማራ ክልል ካለው ከጀነራል አሳምነው ጽጌ ሚሊተሪዎች ጋር ነው ሌላው ነገር እንተወስቲ እኔ ጽንፈኛ ብሎ ወይም አሸባሪ ብሎ መፈረጅ ካለበት መፈረጅ ያለበት እማራለው ብሎ ወደ ዩኒቨርሲቲ የገባውን እነ ሻምበለለሙን እነ ሐሰን አሚንን እነ ኤልያስ ታኤራን እነ ዶሳ ደበላን እነ አዲ ዋቆን እነ ማሾ ኡመሪን ጨፍጭፎ ሰብአዊነት በጎደለው ጨፍጭፎ የገደሉት
የአማራ ልዩ ኃይልና ፋኖ የሚባሉ የሳተናው አንድ እጅ የሆኑ እነዚህም እኮ በአሸባሪነት አልተመዘገቡም ዩኒቨርሲቲ ሊማር ሄዶ ሬሳው ለእናቱ ለአባቱ የተመለሰው እንቁ የኦሮሞ ተማሪዎች ሲጨፈጭፉና ሲገሉ የነበሩ የአማራ ጽንፈኞች አልተጠየቁም እኮ ለፍርድም አልቀረቡም ሌላው ነገር ሊጨምርልህ ትላንት የተደረገው በሞጣ ከተማ አንድ ቤተክርስቲያን ጫፉ ላይ ነው የሚለው የነሱ ዜና ነው ጫፉ ላይ ጭስ ታየ ጫፉ ላይ ከታየ እንግዲህ ከውስጥ ነው እንጂ ማን ነው የቤተክርስቲያን ጫፍ ላይ ወጥቶ ጭስ እሳት የሚያቀጣጥለው ያንን ሰው ተረባርቦ ሙስሊሙም ክርስቲያኑም ተረባርቦ እሳቱን አጠፋ ከዛ በኋላ ያለው ያየነው ምንድነው አራት የሙስሊም መስጊዶች ተቃጠሉ የሙስሊም ሱቆች ተዘረፉ ሆቴሎች ተቃጠሉ ተዘረፉ ይሄ ነው አሸባሪ ይሄ ነው ኤሮ አይደለም አሸባሪ ይሄንን ኢሰብአዊ የሆነ በቤተክርስቲያን ላይ አሁን በብሔር በኩል ለማጋጨት ሞክሮ Obbo Tashoomaa እዚህ ላይ ታዲያ ቤተክርስቲያኑ ላይ እሳት ለመለኮስ የተደረገው ሙከራ ቀጥለው ለመፈጸም ለተዘጋጁት ወንጀል ምክንያት ለመፍጠር ነው ለምንድነው ምናልባት ኦሮሚያ ውስጥም በተለያዩ አካባቢዎች ከተከሰቱ ነገሮች ጋር ስለሚያያዝ ነው ምንም እኮ የጥያቄ የለውም ጫፍ ላይ ነው ጭሱ የታየው ተባለ ጠፋ ጭሱ ስለዚህ የተቃጠለው ከዛ ውስጥ ነው ማለት ነው ከዛ ውስጥ ነው የሚነሳ ሙስሊም መቼም የኦርቶዶክስ ቤተክርስቲያን ውስጥ ገብቶ አይሰግድም ጫፍ ላይ የሚወጣው ደግሞ ከውስጥ የሚወጣው ነገር ነው ስለዚህ ራሳቸው የሚቀጥለው የሚያደርጉትን ስለሚያውቁ ራሳቸው ውስጥ ለከሱ ከዛ የራሳቸውን አዳኑ መስጊዱን ደግሞ አቃጠሉ ምንድነው የሄደው ያለ መሰለ ህዝብን ከህዝብ ብሔርን ከብሔር ለማጋጨት ሙከራዎች ተደረጉ አልተሳኩም ኦኬ ኦሮሞ በጣም ዲሰንት አስተዋይ በመሆኑ ሁሉንም ነገር በትግስት እያለፈ እንትናስል አሁን ምንድነው ዋና ግራውንዳቸው አዲስ አበባና ቤተክርስቲያን በሃይማኖት ግጭት ማንሳት በሃይማኖት ሰው ማፋጀት ይሄ ነው አሸባሪ ይሄ ነው እነዚህ ናቸው አሸባሪ እንጂ ኤሮ አሸባሪ ቢሆን እዚህ እንደፈለገ ተናግሮ አሸባሪ ጋር እንዴት ነው የሚሄደው እሱ ሮጦ እኮ ነው በቦሌ በኩል እኮ ነው የገባው ጫካ አይደለም የገባ ከዚህ ሄዶ ይሄ አንደኛ በፖለቲካ አለመብሰሉን ነው የሚያሳየው ሁለተኛ እኔ ተራጠራለሁ ጭንቅላቱ እስር ቤት ውስጥ ተጎርቷል የሚል መረጃዎች ሲወጡ ነበር ተከታትላችሁ ከሆነ እሱ ከእስር ቤት እንደተፈታ የሱ ዶክተር ያወጣው ዶክመንት ተብሎ ሲወጣ ነበር እና አነጋገሩን አካሄዱን ሲታይ ትንሽ የሳይካትሪ ፕሮብለም ያለው ነው የሚመስለኝ ለምን መሰለ በደረደዋ ላይ አንድ ተማሪ ከህንጻ ላይ ተወርውሮ ወደቀ ተባለ አማራ ስለሆነ ነው ከአማራ ክልል ዩኒቨርሲቲ ኦሮሞ ተወርውሮ ሲወርቅ ግን አልተናገሩም 6 ተማሪዎች ተደብድቦ ተጨፍጭፎ ሲሞቱ አልተናገሩም ስለዚህ አንደኛ ምንም ፖለቲካል ግራውንድ የሌለው ራሳቸው ባክፋየር ያደረገባቸው በእነሱ ላይ ባክፋየር ያደረገ ነገር ነው ግን የኦሮሞ ህዝብ አሁንም ተደራይቶ ተጠንቅቆ በቄሮ ላይ እየተደረገ ያለውን የስም ማጥፋት ዘመቻን የማስቆም ግዴታ አለበት ይሄ የመፍታ አይደለም ግዴታ ነው ያለብን እና ይሄንን ነው ማለት የሚችለው በጣም ጥሩ እንደሚመስለኝም የኦሮሞ ኮሚኒቲዎች ማህበር በሰሜን አሜሪካም በአብዛኛውም የመግለጫው ተልእኮም ይሄ መሰለኝ ሌሎችም ተነስተው ተመሳሳይ አቋም እንዲይዙ ተመሳሳይ እርምጃዎችን እንዲያደርጉ የሚመለከታቸውን ወገኖችም አፕሮች አድርገው ይሄን ነገር ለማብራራት እንዲሞክሩ ነው በነገራችን ላይ ለአድማጮቻችን ግልጽ ማድረግ እንፈልገው ነገር ይሄ ሁበና ፕሮግራም ዝም ብሎ የደረቅ ጥያቄና መልስ ፕሮግራም ሳይሆን እንግዶቹም አስተናጋጁም በሚነሱት ነጥቦች ላይ ሐሳብ እየተቀባበሉ
የአድማጮችን ግንዛቤ ለማስፋት ታስቦ የሚዘጋጅ ነው። በዚህ መሰረት አንዳንድ ነገሮችን ለማለት ፈልጌ ነው። አሁን በተነሱት ላይ በተለይም ጀስት ቄሮን ሳይሆን የተወሰነ አካል ብቻ ሳይሆን በአጠቃላይ በኦሮሞ ህዝብ ላይ ያነጣጠረ ከፖለቲካ ስጋት የተነሳ ከፖለቲካ ፍራቻ በተለይም ሀገሪቱ ቀጥላ ወዴት ትሄዳለች ከሚለውና አሁን መሬት ላይ ከሚታየው ፖለቲካ ሁኔታ የተነሳ ይመስለኛል። እና አንዱ ሌላኛውን እየተከተለ የመጣ ድርጊት ነው ይሄ ነገር። መጀመሪያ የቡራዩ ጉዳይ እናስታውሳለን። ከአመት በፊት በተለይ የኦነግ አመራር ወደ አገር ቤት በተመለሰበት ሰሞን እና በዚያን ሰሞን ቡራዩ ግጭት ተከሰተ። ግጭቷ ምክንያት ስላላት ከግጭቷ እንዲገኝ የተፈለገ ነገር ስላለ ተዘለለና ያለምንም እንትን ወደ ግራም ወደ ቀኝ ወደ ላይም ወደ ታችም ሳይመለከት ተዘለለና ጄኖሳይድ የሚባለው ቃል ላይ ቁብ ተባለ። ጄኖሳይድ ተፈጸመ። ጄኖሳይድ ባካቹን በዚያ ከተማ ውስጥ እንግዲህ አንዳንዴ በጣም ከየትም በላይ ዳይቨርስ የሆነ ህዝብ የሚኖርበት እንላለን። ከየትኛው አቅጣጫ የመጡ እንላለን። ለዚህም ነው የጋራችን ሀገር ናት እንላለን። ቡራዩን ከፍንፍኔ መለየት አይቻልም። እና አንድም በሃይማኖት በቀለም በዘር በእድሜ በጾታ ተለይቶ የተቀመጠ ወገን በሌለበት ሁሉም ተመሰቃቅሎ ተደበላልቆ በሚኖርበት ጄኖሳይድ ምናልባት የቃሉን ትርጉም በግልጽ ካለማወቅ የመጣ ሊሆን ይችላል። ኦር ያ የታሰበው የፖለቲካ ትልኮ አይናቸውን አሳውሮ ጆሮአቸውን ደፍኖ ዘለው ይህን ቃል ለመጠቀም ሄዱ ማለት እንችላለን። ከዚያ ቀጠለ። በተለይ እዛ አካባቢ የኦክቶበር 23ቱም የጋሞን ብሔረሰብ ሆን ብሎ ነጥሎ እና ከበስተጀርባ የሆነው ነው ተሾመ። ስለዚህ በደም ታውቃለህ። ሌላ ቀርቶ በዚሁ በኦክቶበር 23 ነው 4 በተከሰተው ብጥብጥ በተለያዩ ቦታዎች ክብሪትና ጋዝ ይዘው ቤተክርስቲያንን ለማቃጠል ሲንቀሳቀሱ የነበሩ ኃይሎች እነዚሁ በተለይም ሰሜን ሸዋ መሃል ኦሮሚያ አዳማ ሞጆ አካባቢ እነዚህ ሳተናዎች መሆናቸው በተለይ የሞጆ ከተማ ይሄ የሚዲያ ከቨሬጅ ያገኘ ነው። ሁለት ሙከራ በሁለት ቤተክርስቲያኖች ላይ እነዚህ ወገኖች ጋዝና ክብሪት ሲንቀሳቀሱ ቄሮ ነው በአንድ በኩል ፖሊስ እየጠራ በሁለት በኩል ውስጥ ያሉትን የቤተክርስቲያኑ አስተዳዳሪዎች እየቀሰቀሱ ይሄ ሊሆን ነው። ሶስተኛ በአንድ ግለሰብ ሆቴል ላይ ሁለት ጊዜ ሙከራ በሁለቱ ቀናት ውስጥ ሁለት ጊዜ ሙከራ። እንዲያውም ቄሮ ይሄንን ነው ሲከላከል የነበረው። እነዚህኑ ይሄኑ ቫዮለንስ ብጥብጥና ግጭት ተከትሎም በተደረገው ምርመራ ወንጀለኞቹና መነሻውን ሁሉ ነገር ለማወቅ በተደረገው ሙከራ የኦሮሚያ ክልል ፖሊስ ምናልባት እንግዲህ እንደ ወገንተኝነት ሊወሰድ ይችላል። ነገር ግን እንግዲያው ሞያቸውን እንትን አድርገው ነው ምርመራውን ያካሄዱት። በሰጡት ሪፖርት ሳተናው የሚለው ነው የጠቀሱት። ተደራጅተው ሰልጥነው ታጥቀው የተሰማሩ ሳተናው ይባል ቡድን እንዳለበት ደርሰንበታል። እና ከዚህም በተጨማሪ Obbo Tashoomaa አንተም አጋጣሚ አግኝተ አይተዋል መሰለኝ ውይይቶች እየተካሄዱ ነው። በተለይ በሰሜን አሜሪካ በተለይ ዋሽንግተን ዲሲ ይሄ ውንጀላና ይሄ አቤቱታ ለቀረበላቸው አካላት ከነሱ ጋር ውይይት የተካሄደ መሰለኝ። ምናልባት እንግዲህ ተጨባጭ ማስረጃዎችን ለማግኘት በዚህ ላይ አንድ ምን ነገር መጣ። የተቃጠሉ ቤተክርስቲያኖችን ለማወቅ በተደረገው ጥረት የወጣው መረጃ በደረጃ አስቀምጦ አቀረበ የተቃጠሉትን ቤተክርስቲያኖች። በዚያም አንደኛ በተቃጠሉ ቤተክርስቲያኖች ቁጥር ብዛት አንድ የደቡብ ህዝቦች ክልል፣ ሁለተኛ ኦጋዴን ክልል፣ አማራ ነው፣ ሁለተኛ አማራ ነው። ሁለተኛ የአማራ ክልል ቆይ እንትናውን ይሰጣሉ ዳታውን ወደ 150 የሚሆኑ ቤተክርስቲያናት በኦሮሚያ ክልል ተቃጥሏል ብሎ ነው ሪፖርት ያደረጉ። ከዛ ውስጥ በወረዳቸው የቤተክርስቲያኑ ስም የወጣው 72 በእጃችን ደርሷል።
የ72 ቤተክርስቲያን የ72ቱም ቤተክርስቲያን ሲናይ በብዛት የተቃጠለው ወረዳው ሲናይ በብዛት የተቃጠለው ደቡብ ክልል ነው ሁለተኛ አማራ ክልል ነው ሶስተኛ ሶማሌ ነው አራተኛ ኦሮሚያ ነው ከኦሮሚያ ውስጥ ደግሞ እነሱ ሜንሽን ያደረጉት ኖርዝ ሻዋን ነው ኖርዝ ሻዋ ማለት የኦርቶዶክስ ሃይማኖት ተከታዮች የሚበዙበት አካባቢ ነው እዛ አካባቢ እንኳንስ ቤተክርስቲያን ማቃጠል ከቤተክርስቲያን የወጣን ጨርቅ ማቃጠል እንኳን በጣም አስነዋሪ የሆነበትና ማድረግ የማይቻል ነው እና አሁን ይሄኛውን ሁሉም በኦሮሚያ ክልል የተቃጠለ ብሎ ሲያስገቡ በአጋጣሚ የኛ አንድ አድቮኬሲ ላይ የሚሰራ ሰው ሄዶ ይሄን ሁኔታ ሲያወጣ ሆልድ አድርጎታል ሪፖርት ላይ ያደርጉ ነበር ለስቴት ዲፓርትመንት እና ሆልድ ተደርጓል አሁን ሁሉንም ያጣሩ ለካ እንደዚህ የውሸት መረጃ እየሰጡን ነው ያሳሳቱን ይያሉ ብሎ OMNን እና ጁዋሪን እንደ ሄት ስፒች የሚያራምዱ ብሎ ነው እንትና ያደረጉ ከዛ እነ ኢሳት አስራት አሃዱ አንድ አፍታ ያሉ 24/7 ስለ ኦሮሞ ጥላቻ ብቻ የሚያወሩትን ግን ምንም ሪፖርት አልተደረጉምና እነዚህን እስቲ እነሱንም ተከታተሉ ተብሎ መረጃ ተሰጥቷቸው ሆልድ አድርጓል ሪፖርቱን ውሸት መሆኑን ደርሶበት ሆልድ አድርጓል እንጂ እስከዚህ ድረስ ነው ኢትዮጵያን ኦሮሚያ ብሎ ነው ሪፖርት ያደረጉ ያሉ በኢትዮጵያ ውስጥ የተደረገው ኦሮሚያ ውስጥ ብሎ ነው ሪፖርት ያደረጉ የዓለም መንግስታትን ያሳሳቱ ያሉ ለማለት ነው ታንክ ዩ በጣም ጥሩ ለነገሩ ከዚህ አኳያ ብዙ ማለት ይቻላል አንዳንዴም እነሱም በሚነሰንሱት ጋዝ ላይ ተጨማሪ ጋዝ ለመነስነስ አስፈላጊ አይሆንም ምናልባት እንግዲህ በቃላት እንደምንናገረው አንድ ሀገር አንድ ህዝብ ፍቅር መደመር ሌላ ብዙ ይባላል በአብዛኛው ደግሞ ይሄ በእውነቱ ለኦሮሞ ህዝብ እንትንም አይደለም እምነቱ ነው ይሄ የሆነ ያለው በሙሉ ደግሞ ከእምነቱ በተጻራሪ ነው ዶክተር ጉሉማ ብዙም እንዳይረዝምብንም ሌላው መግለጫችሁ ውስጥ ያስቀመጣችሁ ነገር ወደ መጨረሻ ላይ ጥሪዎችን አድርጋችኋል ከመግለጫ አኳያም የኦሮሞ ኮሚኒቲ በሰሜን አሜሪካ የመጀመሪያው መሰለኝ ሌሎች ለምን ዝም አሉ በተለይ የኦሮሚያ ክልል ለምን ዝም አለ ይሄንን ለመረዳት ሞክራችኋል ምን የሰማነው ነገር የለም ከዛ አቅጣጫ ምን ይመስሎታልና ያ ጥሪስ ግቡ ምንድነው አላማው ምንድነው የዛ ጥሪ አላማ ዋናው እሺ አመሰግናለሁ በመጨረሻ ላይ ጠየቀኝን መለስበታለሁ ግን ትንሽ እናንተ ያላችሁትን ትንሽ ለመጨመር ያህል በተለይም ደግሞ ከኦሮሞ ማህበረሰብ በዚህ በሰሜን አሜሪካ መግለጫን ባወጣው ስም ለምን ይሄንን መግለጫ ማውጣት እንዳስገደደን በአገር ውስጥ የሚደረገውን ብዙ ነገር ተናግራቸዋል ብዙ የተሳሳቱ መረጃዎች የሆኑት እንደሆኑ ተደርገው የሚቀርቡበት አንዳንዱም ደግሞ ራሳቸው ቀስቅሰው መልሰው ደግሞ የኦሮሞን Qeerroo ወይም ማህበረሰብ የሚከሱበት ብዙ ነገሮች እንዳሉ ጠቅሳቸዋል በተለይ ግን የኛን ማህበረሰብ በዚህ በሰሜን አሜሪካ በጣም ያሳሰበውና በተለይም ይሄንን መግለጫም እንድናወጣ ያስገደደን አንዱ ነገር ባለፉት ሳምንታት 2-3 ሳምንታት በዚህ በሰሜን አሜሪካ በአንዳንድ ቦታዎች የዚህ ባልደራስ መሪዎች የሚባሉት በተለያዩ ከተሞች የህዝብ አሰባስበው ንግግር አድርገዋል አንዳንድ ሪዞሉሽንም አውጥተዋል እንደተናገሩትም እስከ ዓለም አቀፍ ማህበረሰብም ድረስ ሄደው የዩናይትድ ኔሽንስ ድረስ ሄደው አንዳንድ አቤቱታዎች እንዳቀረቡ ተናግረዋል አቤቱታ ማቅረባቸው አይደለም ያሳሰበን በፈለጉት መንገድ አቤቱታ ማቅረብ ይችላሉ አቤቱታ አቀረቡ ማለት ተቀባይነት አለው ማለት አይደለም ምክንያቱም የዩናይትድ ኔሽንስ የዓለም መንግስታት ማህበር ነው በጣም ትልቅ ድርጅት ነው ገንዘብም የሰውም የገንዘብም ኃይል ያለው ነው እነሱ በተናገሩት ሁኔታው የሚያገባው ከሆነ በሁኔታው በጣም
የሚፈራ ከሆነ ሰዎችን ልኮ ሊያጣራና መርምሮ እውነቱን ሊያውቅ የሚችል ድርጅት ነው። ስለዚህ በዛ እነሱ አቤቱታ ማስገባታቸው አይደለም የሚያስፈራ። ምክንያቱም አቤቱታ ስላስገቡም ደግሞ ተሰሚነት ያገኙ ማለት አይደለም። እንደተናገራችሁትም በተለያዩ ሁኔታዎች ላይ እነሱም በጣም ጠንካራ ጥያቄዎች እንደጠየቋቸውም አንዳንድ ምንጮች ያመለክታሉ። እኛን በጣም ያሳስበን ግን ማህበረሰቡን የአማራውንም የኢትዮጵያን ማህበረሰብ በተለያየ መንገድ ውዥንብር የመፍጠር ሰው እንዲጣላ እንዲራራቅ የማድረግ በጣም በሐሰት ላይ የተመሰረተ መረጃ በማቅረብ ሰው የማነሳሳት አላማቸውና ድርጊታቸው ነው በጣም ያሳዘንና በጣም የተሰማ። ይሄም ቢሆን ጥቂት ሰዎች ብቻ ይሄንን ቢናገሩ ወይም በሶሻል ሚዲያ ላይ ቢያወጡ ይሄን ላያሳስብ ይችላል። ግን ጥቂት ሰዎች ብቻ ሳይሆኑ በተሳሳተ መንገድ ይሁን ወይም በሙሉ አምነውበትም ይሁን ሰዎች ወጥተው በአዳራሽ ውስጥ የሚናገሩትን አንዳንድ ነገር ሰምተናል። ምክንያቱም መረጃው ወይም የተቀዳው የውይይቱ ሂደት ራሳቸው እነሱ ፖስት አድርገዋል። ከዛ አልፎ ደግሞ በውጭ ሀገር በአሜሪካን ሀገር በዋሽንግተን ዲሲ፣ በሲያትል፣ በላስ ቬጋስ በመሳሰሉ ትላልቅ ከተሞች የኦሮሞን ማህበረሰብ ለማስፈራራት ተጽዕኖ በማድረግ ስማቸው እንዲጠፋ በማድረግ ዋናው ዓላማቸው ጀዋር መሐመድን እንቃወማለን ይላሉ። በጀዋር መሐመድ ተቃውሞ ምክንያት ማህበረሰቡን የማጥላላት ህዝብ ጋር የማጋጨት ስሙን የማጥፋት ዘመቻ በትክክል አድርገዋል። ይሄ ትክክል አይደለም። ስም ማጥፋት ዘመቻ ነው። ማህበረሰቡ የኦሮሞ ማህበረሰብ ከፈለገ እነኚህን ሰዎች ይሄን ያደራጁትን ወደ ህግ ሊያቀርባቸው ይችላል። መብትም አለ። አሁንም ይሄን ነገር ሊከታተለው ይችላል። ግን ይሄ እንዲደረግ የሞከሩት ጥቂት ግለሰቦች ብቻ ሳይሆኑ ማህበረሰቡን ደጋፊዎቻቸውን በማስተባበር ቄሶች እንኳን ሳይቀሩ የኦርቶዶክስ ቤተክርስቲያን ቄሶች እንኳን ሳይቀሩ በጣም የሚያሳዝነው ቄሶች ሳይቀሩ መስቀል ይዘው ወጥተው እንዲህ አይነት ስራ ውስጥ ተሳትፈዋል። ይሄ አንደኛ የኢትዮጵያን ማህበረሰብ ስም በውጭ ሀገር የሚያጠፋ የኦሮሞንና ሌሎችንም የሚያጋጭ ሙከራ፣ በተለይም የኦርቶዶክስ ቤተክርስቲያን ቄሶች መሳተፍ ደግሞ ቤተክርስቲያኑንም በጣም የሞራል እንትኑን ጥያቄ ውስጥ የሚያስገባ ቢቻል እንኳን ችግርም ቢኖር የሃይማኖት መሪዎች ጥላቻን የሚያመጣውን ነገር በማብረድ በመሐከሉ ነው ማስታረቅ ሲገባቸው ያንዱ ወገን አካል ሆነው ይሄ አይነት ስራ ሲሰሩ በጣም የሚያሳዝን ነው። ይሄ ስላየን ነው መግለጫውን ያወጣ ነው። ይሄ ትክክል አይደለም። ለዚህ ባልደራስ ለሚባለው ቡድን ትክክል አይደለም፣ የሚያዋጣም አይደለም። የኦሮሞ ህዝብ ስም ማጥፋት፣ የኦሮሞ ማህበረሰብ ለማስፈራራት መሞከር፣ በህግ ያዘጋጁትን ቦታ በመረበሽ ስብሰባቸው እንዳይካሄድ ማድረግ ትክክል አይደለም። እንኳን በአሜሪካ ነገር በኢትዮጵያም ይሄ መደረግ የለበትም ነው የኛ ዋናው ነጥባችን። በዚህ ላይ ደግሞ ይሄንን በሚያደርጉበት ጊዜ የሚሰጡት ወይም የሚያዘጋጁት ስራ በጣም ህዝቡን የሚያጣላ፣ ብዙም ጊዜ ይሄን የሚያደርጉት ኢትዮጵያን ለማዳን ነው የሚል አነጋገርም ይጨምራሉ። ኢትዮጵያን ለማዳን ነው፣ ዴሞክራሲን ዲፌንድ ለማድረግ ነው የሚል አለ። ሰው እንዳይናገር፣ ሰላማዊ ስብሰባ እንዳያደርግ እየከለከልክ ሰውን የሚያጋጭ የውሸት ፕሮፓጋንዳ በማድረግ ዴሞክራሲን ማራመድ አትችልም። ሰው እንዲጋጭ ወይም ሰውን የሚያጋጩ ንግግሮችን በማድረግ ወይም ዘመቻዎችን በማድረግ
በውሸት የማህበረሰቡን ትልቅ አካል በመክሰስ ኢትዮጵያ ማዳን አትችልም። ይልቁንም ኢትዮጵያ እንድትፈራርስ የሚያደርግ አይነት ድርጊት ነው። በነገራችን ላይ አቦ ተሾመ ሌላ ስብሰባ ስላለበት አቋርጦ ወጥቷል እና ወደ መጨረሻው እንምጣና ለሶስት አካላት ነው በተለይ ጥሪ ያስተላልፋችሁት ለኦሮሚያ ክልላዊ መንግስት፣ ለተባበሩት መንግስታት የሂውማን ራይትስ ካውንስል እና ለራሱ ለባልደራስ ሁለቱን እንተዋቸውና በተለይ የኦሮሚያው ምርመራ እንድታደርጉ የህጋዊ እርምጃ እንድትወስዱ የሚል ጥሪ አለው። ከዚህ አንፃር ምንድነው የምትጠብቁት ከኦሮሚያ ክልላዊ መንግስት? ከኦሮሚያ ክልላዊ መንግስትም ሆነ ከኢትዮጵያ ፌደራላዊ መንግስት የኛ ጥያቄ ይሄ በጣም ውዥንብር የሚነዛው ሰውን ከሰው የሚያጣላ ግጭትም እንዲፈጠር የተፈጠረውም እንዲባባስ የሚያደርግ ሁኔታ ስለሆነ ሁኔታውን በትክክል አስጠንተው የሚፈልገውን ህጋዊ እርምጃ እንዲወስዱ ነው። ምክንያቱም ይሄን እንዲያደርጉ የፈለግነው እነሱም ያውቁታል ብለን እንገምታለን። የባሰ ችግር ሊፈጥር ይችላል፣ ሰውን ሊያወናብድ ይችላል፣ ሰውን ሊያጋጭ ይችላል። ስለዚህ በትክክል መጠናት አለበት። ለምሳሌ የኦሮሞ ቄሮዎች አሸባሪዎች ስለሆኑ የሽብር ስራዎችን ሰርተዋል፣ ቤተክርስቲያን አቃጥለዋል። ባለፈው ጊዜ በተፈጠረው ግጭት 86 ሰዎች ሞተዋል ብሎ መንግስት ራሱ በኦፊሻላዊ መንገድ አምኗል። ያን ያደረጉት ቄሮዎች ናቸው የሚል ትረካ እያሰራጩ ነው። ግን ከዛ 86 ሰዎች መካከል 50ዎቹ የሞቱት ኦሮሞዎች ናቸው። በዚህ አባባል እነኛን የሚገድሉ ቄሮዎች ናቸው ለማለት ይመስላል። ይሄ ትክክል ስላልሆነ መንግስት ትክክለኛውን መረጃ ለህዝብ እንዲያሳውቅ፣ ማን አደረገው፣ እንዴት ተደረገ የሚለውን ትክክለኛውን መረጃ ማሳወቅ፣ ክስ ብቻ አይደለም። እኛ እነኚህ ክሶች እነሱ የሚያቀርቡት ክሶች ትክክል አይደሉም ብለን የምንጠራጠረው አንዳንድ በመረጃዎች ላይ የተመረኮዙ፣ ሌላው ደግሞ ከዚህ በፊት ሲያደርጉ የነበሩትን ድርጊቶች በማየት ነው። ለምሳሌ ያህል ከአንድ ዓመት በፊት አክቹአሊ አሁን ወደ 2 ዓመት ሆኗል በሶማሊያና በኦሮሞ መካከል በተደረገው ግጭት የኦሮሞ ተወላጆች በርካታ የሆኑ የሶማሌ ሰዎችን ገለው በአንድ ጉድጓድ ውስጥ ጣሏቸው ብሎ በፎቶግራፍ አስደግፈው በሚዲያ ላይ አሰራጭተዋል። ያ ነገር ወዲያው ሲጣራ ወዲያው መረጃው ሲመረመር ድርጊቱ ያልተደረገ በኢትዮጵያ ውስጥ እንደውም ቢደረግም ያ ድርጊት በኢትዮጵያ ውስጥ ያልተደረገ በሌላ አገር ከኦሮሚያ ከኢትዮጵያ ርቆ በተደረገ ፎቶግራፍ ኦር የቪዲዮ ክሊፕ ቆርጠው ከራሳቸው ዜና ጋር አገናኝተው የኦሮሞን ህዝብ ስም ለማጥፋት ያደረጉት መሆኑ ወዲያው ተገለጠ። ያ ደግሞ የህዝብ ሁኔታውን ሲያውቀው ለጊዜው እርግጥ በዛ ላይ ይቅርታ ጠይቋል። ያን ያሰራጨው የሚዲያ ቡድን ኢሳት የሚባለው ይቅርታ ጠይቋል። ግን ሌሎች እነኚህን የመሳሰሉትን የስም ማጥፋት ስራዎች ግን አላቋረጠም። ይሄ ባልደራስ የሚባለው ይሄንኑ አይነት ነው የሚሰራው። ወይ ራሱ አነሳስቶ ራሱ ያደረገው መጥፎ ድርጊት የከፋፋው መጥፎ ድርጊት በሌላ ላይ ማላከክ አይነት ነገር ይታያል። ይሄን ነገር በትክክል ሰው እንዲያውቀው መንግስት የማጣራት ስራ እንዲያደርግ ማጣራት ስራ አድርጎ ይሄ አይነት ነገር ላይ የሚሳተፉ ከሆነ ትክክለኛውን እና ተገቢውን የህግ እርምጃ እንዲወስድባቸው ነው ጥያቄ። ይሄንንም የምንጠይቀው ደግሞ የህዝቡ ሰላም እንዳይናጋ ወደ ባሰ ግጭት እንዳይሄድ ነው። ይሄ ደግሞ የመንግስትም ኢንትረስት አለበት ግጭቱን የመቀነስ
ግዴታ ስላለበት ነው። ሁለተኛው ለተባበሩት መንግስታት መረጃ አስገብተናል ስላሉ ያ መረጃ ትክክል እንዳልሆነ በዛ ላይ ሆኖም የተሳሳተ አቋም እንዳይወስዱ እነኛንም ለማሳሰብ ነው። በርግጥ የተባበሩት መንግስታት የነሱን ማመልከቻው ተቀብሎ ስራ ላይ ያውለዋል የሚል ግምት የለንም። ምክንያቱም ቅድም እንዳልኩት ድርጅቱ ትልቅ ድርጅት ነው፣ ሪሶርስ አለው፣ ሊያስጠናና እውነቱን ሊደርስበት ይችላል። ያም ከመልፋቱ በፊት ይሄ ነገር ትክክል አይደለም፣ ስም ማጥፋት ዘመቻ ነው እነኚህ ሰዎች የሚያካሂዱት፣ ለራሳቸው የተወሰነ የፖለቲካ ጥቅም ፍጆታ ብለው በጣም አደገኛ የሆነ ፕሮፓጋንዳ እያካሄዱ ነውና ይሄንን ከወዲሁኑ እንድትረዱት የሚል አይነት መልእክት ነው። ሌላው በኦሮሞ ህዝብ በተለይም በኦሮሞ ማህበረሰብ በሰሜን አሜሪካ ባሉት ባለፉት ሳምንታት ብዙ የማስፈራራትና የማሸበር ስራ የባልደራስ ደጋፊዎችና ሌሎች ያደረጉትን በዚህ እንዳትሸበሩ እውነት ከናንተ ጋር ስለሆነ ያለ ህግ የናንተን የምንገናኝበትን ቦታ የማደናቀፍ ስራቸው ትክክል ስላልሆነ ቢያስፈልግም በህግ እንዲጠየቁ የማድረግ ስራ እንዲሰሩ፣ ህዝቡ ደግሞ በዚህ አይነቱ ፕሮፓጋንዳ ተነሳስቶ በቁጣም ባልተፈለገ መንገድ ችግር ውስጥ እንዳይገባ እንዲጠነቀቅ፣ ግን ራሱን ደግሞ ተገቢ በሆነ እና ህጋዊ በሆነ በኩል መንገድ እንዲከላከል፣ መንግስትንም አጥብቆ እንዲጠይቅ፣ በመንግስት ላይም ተጽዕኖ እንዲያደርግ፣ ሌሎች ማህበረሰቦች፣ ብሔረሰቦች በአገሪቷ ውስጥ ያሉት ይህንን ተረድተው ይህንን የባልደራስን የውሸት ፕሮፓጋንዳ እንዲያከሽፉት ነው የምንለው። ይሄ ዴሞክራሲያዊ የሆነ መንገድ ነው ማለት ነው። ዴሞክራሲያዊ የሆነ መንገድ አንድ ሰው እንዳይናገር ማገድ ሳይሆን ያ ሰው የተናገረው ወይም የሚናገረው የሚያደርገው ካምፔን ትክክል አለመሆኑን አውቆ መቃወም ማለት ነው። ያም የተናገረው ወይም ይህን ድርጊት የሚያደርገውም ከዛ እንዲቆጠብ መምከር ማለት ነው፣ አደጋ ሳያደርስ እና አሁንም የምንለው ይህንኑ ነው። መናገር የመሰባሰብ የማንም ሰው መብት ነው። በየትኛውም ቦታ ስራ ላይ መዋል ያለበት መብት ነው። ግን ሰው መናገር ስላለው ብቻ መደራጀት መብት ስላለው ብቻ ለመጥፎ ድርጊት ደግሞ መዘጋጀት፣ ሰው ማጋጨት ወይም የሚናገረውን ነገር የሚያደርሰውን ጉዳት ሳያስብ መስራቱ ትክክል አለመሆኑን ሁሉም እንዲገነዘበው፣ ባልደራሶቹም የነሱ ደጋፊዎችም ጭምር እንዲገነዘቡት ነው የኛ መግለጫም የወጣው። ህዝብ ይሰማዋል፣ ስራ ላይ ያውለዋል ብለን ተስፋ እናደርጋለን። በጣም ጥሩ ነው። ዶክተር ጉሉማ ገመዳ የኦሮሞ ኮሚኒቲ ማህበር በሰሜን አሜሪካ የቦርድ ሰብሳቢ፣ አቶ ተሾመ ዲሜ እንግዲህ አቋርጦ ለመውጣት ቢገደድም አቶ ተሾመ ዲሜ የቄሮ ብልሱማ ኦሮሞ ዓለም አቀፍ ትብብር ግብረ ኃይል አባል፣ ሁለታችሁም ለሰጣችሁን ጊዜ በኦሮሚያ ኒውስ ኔትወርክ በሁበና ፕሮግራም እና በኦሮሚያ ኒውስ ኔትወርክ አድማጮች በሙሉ በራሴና በቴክኒክ ባለሙያችን ኑሬ ሰባ ስም ሆኜ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያኑርልን ለማለት ፈልጋለሁ። እናመሰግናለን። Kori chamani kuni kafira ke sijibisi sukuni kanalaga sijarani sukuni Oromia biyako tani lage dani jare
biyya dhaloonni dhiigan dabaale osoo nabdi daseegu dhugaa miti gamte naare ilma jechuun ilma habbaatti ba'e dhumaa gatiin qabu yoo dabeessa ta'e. Deebisaba abasiye gedaba dukan karakaba Resumale kama Deebisaba abasiye gedaba dukan karakaba Resumale kama Deebisaba abasiye gedaba dukan karakaba Resumale kama Deebisaba abasiye gedaba dukan karakaba Gadi bayi miruga jirtu nuti Deebisaba Nafi abba biyyumma sigafanne nuti Deebisaba Akkataan deenyadhe dhaloonni barate Deebisaba Biyya lafee dhiigan ijaarre jarri dagate Deebisaba Abasii geedhaba dhugaan karra qaba Resumale kama Deebisaba Jagota malo, kota sababu, dia hamba keti, ada garin dalu. Jagota malo, kota sababu, dia hamba keti, ada garin dalu. Ya kero kai roban, kai roban. Deebisaba abasiye gedaba dhugaan karra qaba Resumale kama Deebisaba abasiye gedaba dhugaan karra qaba Resumale kama Deebisaba abasiye gedaba dhugaan karra qaba Resumale kama Deebisaba abasiye gedaba dhugaan karra qaba Deebi'ee kana dhugaan jirtu ifa Deebisuu diddu qabsoon itti ufa Keessattuun baanaloota sobanii Gorrifamneen bullu burteeffanne nusi Abasii geedhaba dhugaan karra qaba Resumale kama Jagota malo, kota sababu, dia hamba keti, ada garin dalu. Jagota malo, kota sababu, dia hamba keti, ada garin dalu. Ya kero kai roban, kai roban. Aku makin nama